ሳፋሪኮም እንኳን አደረሰ አለኝም አላለኝም ፓኬጅ ቅናሽ አደረገም አላደረገም ምን አገባኝ አይባልም። ማለት ስላለበት ማለት አለበት። በነገራችን ላይ ሳፋሪኮም እንደዚህ ይዝረከረካል ብዬ አስቤ አላውቅም። ያውም ኢትዮ ቴሌኮምን የመሰለ ትልቅ ተቀናቃኝ ባለበት ሀገር ውስጥ ሙስሊሙን መናቅ ምን ያህል ዋጋ እንደሚያስከፈል ሳያቀርቱ አይደለም፣ ጥላቻቸው በጣም ስላወራቸው ነው። እንግዲህ ሙስሊሞች ምን ማድረግ እንዳለባቸው ታውቃለህ። የእነሱ እንኳን አደረሳችሁ መልእክትም የፓኬጁም ቅናሽ ምንም እንደማያደርግልን እናውቃለን። ግን በእኛ ነው እየከበሩ ያሉት። ምን ነው የሃይማኖት ተቋም ካልሆንኩኝ አላችሁ። እሱ ብቻ አይደለም፣ ለእስረኞች የሌላ በዓል ሲመጣ ምህረት ይደረጋል። ከዛ ለምንድን ነው ለአረፋ በዓል ለእስረኞች ምህረት የማይደረግ? ስብከት መሆኑ ነው። ሳፋሪኮምን ግን ጥሩ የሆነ ትምህርት ልናስተምሩ ይገባል። እንግዲህ ቻሌንጁን ጀምሩት። ይሄን አድርጉ ብዬ አልናገርም።